ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ልጅ የት ናት? ዳያና የት ናት? አዲሷ ልጄስ? ይህ ንጉሥ መርሊን ነው። የግዛቱ ኃያል አስማተኛም ነው። የማይሆን ነው። የኔ ልጅ ምንም አይነት አስማት አልወረሰችም። እንደሱ አይነት ልጅ አልፈልግም። አይ መጣችኝ እኮ። አስማት ባይኖራት እንኳን ዳያና የተለየ አካላዊ ጥንካሬ ነበራት። ነገር ግን አስማት ስለሌላት ዳያና በመገለል አደገች። የዚህ ምክንያትም አባቷ መርሊን ነው። ከብዙ ዓመታት በፊት መርሊን ለየት ያለ ኃይል ወረሰ። ንጉሥ ሲሆንም ብዙ ሚስቶችን አግብቶ ብዙ ልጆችን ወለደ። አስማት የሌላቸውን ሕፃናትም አይወድም ነበረ። እዚህ እንድትቆይ ስለፈቀድኩ ራሱ ልታመሰግኝኝ ይገባል። የሚከዳኝ ልጅ ካለ ከዚህ ይባረራል። ዳያናም በብቸኝነት ቆየች። በአስፈሪ አካላዊ ጥንካሬዋም ማንም ሕፃን ከዳያና ጋር መጫወት አይፈልግም። ሁኔታው የተባባሰውም የዳያና እናት ብቸኛ ወላጇ ስታርፍ ነው። አሁን ማን ይንከባከባታል? እንዲህ ያለች ምስኪን ሕፃንን ማን ይጠላል? እኔ እንከባከባታለሁ። በዛ ላይ ለአውሮራ ልጄ እህት ያስፈልጋታል። እናም ዳያና እንደገና ቤተሰብ ኖራት። ነይ ተመልከቺኝ። ዳያና በስህተት በጥንካሬዋ ሰዎች ላይ ጉዳት ስታደርስ አውሮራ የመፈወስ ኃይሏን ተጠቅማ የእህቷን ጥፋት ታርምላት ነበር። ዳያና ስትቀጣም ተደርባ ትከላከልላታለች። ስለዚህም ይህም ቤተሰብ በተቻለኝ ሁሉ አድርጌ እጠብቃቸዋለሁ፣ እንዳይጎዱም። ዳያና ስታድግ እውነተኛውን ነገር አወቀች። ዳያና አድጋለች። እኔ ያሳደግኳት በጥንካሬ ብቻ ስላላት ነው። እኩዮቿን ታጠፋልኛለች፣ አንቺም ንግሥቷ ትሆኛለሽ። ይሄ እንዴት ይሆናል? ዳያና የነበራት አንድ ቤተሰብ ለጥቅም እንደሚፈልጓት አየች። ዳያና ቆይ ጠብቂኝ፣ የማውቀው ነገር የለም። ከዛን ጊዜ በኋላም ጠንካራዋ ልዕልት ነፃ ሕይወት ኖራት። ኃይሏን ተጠቅማ መጥፎ ሰዎችን ትጎዳለች። ስሚ፣ አሁንም ችግር እየፈጠርሽ ነው። ምን ፈለግ ታላቅ ወንድሜ ፍሌም? ሁሉም ይፈሯት ነበረ። መርሊን ዛሬ የሚነግርሽ ነገር አለ። በጊዜ ብትመጪ ይሻልሻል። አያገባኝም፣ መቼም ወደዛ አልመጣም። ግን እንዴት እቀራለሁ? አባቴ ያባረኝ ይሆናል። ተረዳሽኝ? አዎ፣ ግን
ግን እነኚህ ሰዎች አባሪልኝና ወሬያችንን እንቀጥላለን። ቀላል ነው። ሀያ ሀያ ጨርሻለሁ። እጄ ግን ቆሸሸ። ችግር የለውም። ዛሬ አትከፊም። ግብዣ በኔ ነው። ዋው! የዛሬው መጠጥ ጣፋጭ ነው። የዚህ ምክንያት ስሜትን የሚያመጣ መድኃኒት ስለተከተተበት ነበረ። አሁን የዳያና ስሜት ከቁጥጥር ውጪ ሆነ። ልዑልና ልዕልቶች መልካም ዕድል። ኃያል አስማት ያላቸው የእኔ ወራሾች ይሆናሉ። ያለ አስማት ያሉት ደግሞ እንደ ዳያና ደካማ ናቸው። ታዲያ ምን ይጠበስ? እኔ አልፈልገውም። ይህ አነጋገሯ ወንድምና እህቶቿን አናደዳቸው። እናም ተፋለሟት። እባካችሁ እህቴን ይቅር በሏት፣ ተናዳ ነው። ይቅር ማለት ፊቴን እንደዚህ አድርገው ተመልከቺ፣ መቼም ይቅር አልላትም። ይቅር አትባልም፣ ትባረራለች። ከዘር ግንዴ አሰናብቼሻለሁ። እኔ ጣጣ የለብኝም። ይህን ቀን ስጠብቀው ነበረ። ተይ፣ ምን እያረግሽ ነው ዳያና? ደህና ሁኑ። ከዛን ጊዜ በኋላም ዳያና ነፃ ሆና መጥፎዎቹን በመጉዳት ደስታን ታገኝ ጀመረ። ወግድ እህት ተረጋጊ፣ እናስረዳሽ። ጥፋ ከዚህ። አይ አመሰግናለሁ። እኔ አስማተኛው ብሩስ ነኝ። ግዛቱን እየዞርኩ ነው የምኖረው። አስማቴ ትንሽ ስለተዳከመ አያገባኝም። ቆይ እንዴት ላመስግንሽ? ምስጋኔን ልገልጽልሽ እፈልጋለሁ። ነገርኩ እኮ አልፈልግም። ጥፋልኝ። ነገር ግን ብሩስ ዳያናን በሄደችበት ይከተላት ጀመረ። ለምን ትከተለኛለህ? ምክንያቱም ላመሰግንሽ እፈልጋለሁ። እናም ጥንካሬሽን አደንቃለሁ። ከተከተልኩሽ ካሁን በኋላ የሚጨቁነኝ አይኖርም። ግን እኮ ወደ ሽንት ቤት ነው እየሄድኩ ያለሁት። ወይ ነው እንዴ? አድኑኝ፣ አድኑኝ! ሰው ያለ መጣው። ውይ ምን ተፈጠረ? ቲያትር እየተለማመድን ነበረ። ወይኔ ቤቴ! ይቅርታ ልጠግንልሽ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አስማቴ ተጠቅሜ ጠግነዋለሁ፣ ግን እንድከተልሽ ፍቀጅልኝ። እሺ እሺ። ተመልከቺኝ። ከግማሽ ቀን በኋላም ጨርሻለሁ። ለምን ቆየ? ነግሬሽ ነበረ፣ አስማቴ ደካማ ነው። አሁን ግን እከተልሻለሁ። ቃል በመግባቷም ዳያና ተስማማች። ብሩስ ግን ሸክም ነበረ። እርጅኝ እርጅኝ ዳያና! አይ! ችግር ውስጥ ይገባል። ይህን በጠዋጭ ለምንድን ነው የሚከተልሽ? ምርጫ የለኝም። ብሩስ ግን ዳያና የምትፈጥረውን ችግር ይጠግንላት ነበረ። አይ አንደኛ ነህ። አንደኛ እንደ ዳያና ግን አልሆንም። እንዴት ያን ዱርዬ አሽቀንጥራ እንደወረወረችው አይተሻል?
አባቴ ኃይሌ ጠንካራ ስላልሆነ አባረረኝ። ለዛ ነው እንዳንቺ ያሉ ጠንካራ ሰዎችን የማደንቀው። ብሩስ እንደ አውሮራ ያከብረኛል። በእነሱ መሃልም ጓደኝነት ተመሰረተ። ግን አንድ ቀን አሸንፍሻለሁ ሞክረው አገኘሁሽ። አሁን ምን ፈለግ ታላቅ ወንድሜ? ከቤተሰቡ ተባርሬያለሁ። ፊቴ ላይ ላረግሽው ጠባሳ ልበቀልሽ ነው። በሁለቱ መሃል ከባድ ጸብ ተፈጠረ። ጥሩ አይደለም፣ ጠንክሯል። ዳያና ፈጥና ፍሌምን ጠፈጠፈችው። በጣም ስለመታችው ራሱን ስቶ የማስታወስ ችሎታውን አጣ። ምን ሆኖ ነው? በዚህ ምክንያትም በወንጀል እየተፈለገች ነበረ። ጡንቻዬን እንደዚህ ትልቅ አድርገው ይስሉታል እንዴ? ቀልዱ ይበቃል ዳያና፣ እንዲህ መኖር አንችልም። መርሊንን መገልበጥ አለብን። የመርሊን አስማት ኃይል በአካል ውስጥ አይደለም፣ በጌጡ ስለሆነ በጥልቁ ቤተ መንግስት ደብቆታል። ልንወስደው ይገባል። መርሊን አባሮሻል። እንደኛ ያሉ ሰዎችንም እንድንሰቃይ አድርጓል። እርጅኝ ዳያና። ክፍሉ በጠንካራ አስማት ተዘግቷል። ይህ ልብስ ከረዥም ጊዜ በፊት ሰርቼዋለሁ። ኃይልን ይጨምርልሻል። ታዲያ ለምን አትለብሰውም? አስማቴ ደካማ ነው፣ ሊያጠነክርልኝ አይችልም። እሺ፣ ግን ወደ አክሊል ቀይረው። ይህ ልብስ አይሆነኝም። ዳያና ከብሩስ ልብሱን እስኪያስተካክል ብዙ መጠበቅ ነበረባት። ይሄ ካባ ጨርሻለሁ፣ ሞክሪው። ዋው! አክሊሉ አካላዊ ጥንካሬሽን የጨመረው መሰለኝ። አዲስ ቀሚስ ያስፈልግሻል። ሁለቱም እቅዳቸውን ለማሳካት ወደ ቤተ መንግስቱ ተደብቀው ሰርገው ገቡ። ዳያና እዚህ ጠብቅሻለሁ፣ እሺ? ጌጡን አግኝተሽ ወደ እኔ አምጪልኝ። ዳያና ወዲያው ዘላ ተቃረበች። በጣም ጠንካራ ናት። ቤተ መንግስቱን በደንብ ታውቃለች። ተቃርኗት ከፊቷ የቆሙ ጥበቃዎቹን ልዑልና ልዕልቶቹን በቀላሉ አሸነፈቻቸው። ይኸውና፣ ብሩስ ልክ ከሆነ እዚህ ሊገኝ ይገባል። ይህ የአስማት መከላከያው ነው። ዳያና በቀላሉ የአስማት በሩን አልፋ ምስጋና። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ለአክሊሉ ገባች። ይህ ጌጥ በጣም ጠንካራ ነው። የእውነት ለብሩስ ልስጠው? በብሩስ ዙሪያ ያሉ ለየት ያሉ ነገሮች ስታስብ ዳያናን አጠራጠራት። መጀመሪያም ወደ መጽሐፍት ክፍል ስለሱ ለማጥናት ሄደች። ዳያና! ምንድነው አውሮራ? ምንም አባዬ። ፈጣሪ ምን እያረግሽ ነው? አይ እንደምታስቢው አይደለም። በዛ ጊዜ መርሊን ጌጡ እንደጠፋ አስተዋለ። ይኸውና! ቆይ
ላስረዳችሁ። ማንም ዳያናን ሊያዳምጣት አልፈለገም። ምክንያቱም መርዲልን ለማኩራት እያሳደዷት ሊይዟት እየሞከሩ ነበረ። እዚህ ጋር ከበውናል፣ እንውጣ። ጌጡን አሁን ስጪኝ። አይ ተመልከቱት፣ ይህ ነው የእቅዱ ባለቤት ብሩስ። ለካስ ብሩስ የመርሊን ልጅ ነበረ። ከረዥም ጊዜ በፊትም ተባሯል። ዳያናን ከድሮ ጀምሮ ሲጠቀምባት ነበረ። ጠርጥሬ በመጽሐፍ ውስጥ መረጃ አገኘው። አትጠቀምብኝም፣ ለነፃነቴ ስል አሳልፌ እሰጥሃለሁ። ግን ዳያና ሳታስበው ብሩስ አስማቱን ተጠቀመ። አሁን የማይበገረው አስማት አለኝ። ለእኔ ስጪኝ ዳያና። ይሄ ልብስ ይሻለኛል። ምስጋና ለአስማት ጌጡና ልብሱ ማንም ሊያሸንፈው አልቻለም። ያለ አንገት ጌጡ የቀረኝ አስማት የለም። አሁን የሁላችሁንም አስማት ወስዳለሁ። አውሮራም ለማምለጥ አልቻለችም። አይሆንም። ብሩስ አሁን በጣም ጠንክሮ ነበረ። ዳያናም ልትቋቋመው አቃታት። አውሮራ የመፈወስ ኃይሏን ተጠቅማ እህቷን አስማተኛውን ታሸንፍ ረዳቻት። አይ ዳያና አዳነችን። እንዴት ድንቅ ናት! ጎበዝ ልጄ፣ ጌጡን ስጪኝ። እስካሁን ተደብቀህ ነበር። ወንድምና እህቶቼን ከፋፍለሃል። ጌጡን ስትሰብረው አስማቱ ወደሚገባው ሰው ሄደ። አውሮራ አዲሷ ንግሥታችን ናት። ግን አንቺስ? እኔ ይህን አልፈልግም፣ ነፃነቴን የምፈልገው። እናም ንግሥት አውሮራ አዲሷ መሪ ሆነች። ዳያናም ሕይወቷን በነፃነት ቀጠለች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መጥተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።